እሺ አሁን እንዴት አድርገን ፕሮፋይላችንን አፕዴት ማድረግ እንችላለን? ፕሮፋይላችን ሪጀክትድ ከሆነ እንዴት አድርገን አፕዴት አድርገን መላክ እንችላለን? እሱ እናያለን። መጀመሪያ ወደዚህ እንሄዳለን። እዚህ ጋር ኢትዮጵያ LWF eprocurement.org የሚል አለ። ኢትዮጵያ.lwf eprocurements.org የሚለው ጋር እንሄድና ከዛ ሎጊን የሚለውን እዚህ ጋር ሎጊን እንላለን። ከዛ ኢሜይላችንን እንሰጣለን፣ ፓስወርድ እንሰጣለን። ከዛ እዚህ ጋር ቬሪፋይ የሚለውን እንጠብቃለን። ሰክሰስ ሲል ሳይን ኢን እንለዋለን። ከዛ ያስገባናል፣ ሳይን ኢን ያደርገናል። ከዛ በመቀጠል እዚች ጋር ሄደን ቬንደር ፕሮፋይል የሚለውን እንነካለን። ከዛ ያሉትን እነዚህን ቦታዎች እንዳለ ማሟላት ነው። ለምሳሌ ካምፓኒ አለ። እዚህኛው ጋር ስንመጣ ደግሞ አክቲቪቲስ ኤክስፖርት እና ሪፕሬዘንቴሽን የሚል አለ። ከዛ ሪፈረንሶችን እንሞላለን። ከዛ ሌተር ኦፍ ኤክስፒሪየንሳችንን እዚህ ጋር እንሞላለን። ከዛ ሰርቲፊኬቶችን እንዳለ እናስይዛለን። ይሄ ቢዝነስ ላይሰንስ፣ ኳሊቲ ሰርቲፊኬት፣ ፕሮፌሽናል ሰርቲፊኬቶችን እናስይዛለን። እዚህ ጋር ፋይናንሶችን እንሞላለን። ስለዚህ ያልተሟላ ነገር ካለ እዚህ ጋር እንዳለ እያሟላችሁ ሴቭ ሴክሽን እያላችሁ ትሄዳላችሁ። ሲጨርሱ ሴቭ ሴክሽን ሁለተኛው ጋር ይወስዳችኋል። ሴቭ ሴክሽን ስትሉት የሚቀጥለው ላይ ይወስዳችኋል። እዚህ ጋር ለምሳሌ የምትሰሩት ሰፕላይ ሰርቪስ ወርክስ ከሆነ እነዚህን ቲክ ማድረግ ነው። ኔቸር ኦፍ የምትሰሩት ቢዝነስ ኢምፖርት፣ ኤክስፖርት፣ ሆልሴለር፣ ማኒፋክቸረር ከሆነ እዚህ ጋር ክሊክ ማድረግ ያስፈልጋል። መምረጥ፣ ሪፈረንሶቻችሁን ማስቀመጥ። ከዚህ በፊት የሰራችሁበትን ቦታዎች እዚህ ጋር 3 ሪፈረንሶችን ታስቀምጣላችሁ። ከዛም በላይ ካለ እዚህ ጋር ፕላስ እያደረጋችሁ መጨመር ትችላላችሁ። ሌላ ኤክስፒሪየንስ ያላችሁን ኤክስፒሪየንስ ጠቅላላ እዚህ ጋር መጻፍ፣ እንደገና የምትሰሩባቸውን ኤሪያ ኦፍ ቢዝነሶችን እዚህ ጋር መዘርዘር ጥሩ ነው። 1 2 3 ብሎ ከዛ ሰርቲፊኬቶች አሉ። ሰርቲፊኬቶች ማለት የአይኤስኦ ሊሆን ይችላል፣ ፕሮፌሽናል ሰርቲፊኬት ሊሆን ይችላል። እዚህ ጋር ፕላስ እያላችሁ ብዙ ሰርቲፊኬቶችን አታች ማድረግ ይቻላል። ሎካል እና ናሽናል ኳሊቲ አሹራንስ የሚለው እንግዲህ ይሄ የጥራትና ቁጥጥር ሰርቲፊኬቶች ካሉ፣ ከዛ በተጨማሪ ደግሞ ቢዝነስ ላይሰንሶችን እዚህ ጋር አታች አድርጉ። ቢዝነስ ቲን፣ ቫት እዚህ ጋር አንድ ላይ ፕላስ እያደረጋችሁ አታች አድርጓቸው። መጨረሻ ላይ የሌተር ኦፍ ሪኮሜንዴሽን ሌተር ወይም ደግሞ ሌተር ኦፍ ኤክስፒሪየንስ ተጽፎ የተሰጣችሁን እዚህ ጋር ማያያዝ ይቻላል። መጨረሻ ላይ ፋይናንስ ነው። የመጀመሪያው አሁን በቅርብ ያላችሁን ፋይናንሻል ስቴትመንት ታያይዛላችሁ። ከዛ ደግሞ የ22 የ23 እና የ24ን ኦዲትድ የሆነ የፋይናንስ ሪፖርቶችን እዚህ ጋር ታያይዛላችሁ። እዚህ ጋር የ6 ወር ባንክ ስቴትመንት ታያይዛላችሁ። መጨረሻ ላይ ደግሞ ኢንካማችሁን በ22 23 24 ላይ ያላችሁን ኢንካም በብር ማስቀመጥ ነው። ያንን እንደጨረሳችሁ እዚህ ጋር ሴቭ ትሉትና ከዛ ኖቲፋይ አድሚን የሚለውን እዚህ ጋር መንካት አለባችሁ። እኛ ጋር መጥቶ አፕሩቭ እንድናደርገው። ይሄን ካረጋችሁ እኛ ጋር ይመጣል። አይተን እኛ ፕሮፋይሉን አፕሩቭ እናደርጋለን። ከዛ በቀጣይነት ያሉትን ጨረታዎች በዚህ ፕላትፎርም መሰረት እንልካለን። ጨረታ ስንልክ እዚህ ጋር እየመጣችሁ ለምሳሌ ኦፕን ቴንደር አክቲቭ የሚለውን ማየት አለባችሁ። አክቲቭ የሆነ ኔጎሺየትድ፣ አክቲቭ፣ ሁሉንም አክቲቭ የሚለውን አክቲቭ እየመጣችሁ ማየት ነው። ለምሳሌ እዚህ ጋር ሲምፕል ፕሮሲጀር ላይ አክቲቭ የሆነ እዚህ ጋር ይሄ ኦፈር ተልኳል፣ ስታተሱንም ያሳያችኋል። ፔቲም ከሆነ 4 አይነት ካታጎሪ አለን። እነዚህን እየከፈታችሁ ማየት ነው። አዋርድ ከሆናችሁ አዋርድድ የሚለው ጋር ይገኛል። የሚከፈት ከሆነ ሬዲ ቱ ኦፕን ጋር ይገኛል። አፕላይድ አድርጋችሁ ከሆነ ደግሞ አፕላይድ የሚለውን ትነኩታላችሁ። እነዚህ 4ቱን ካታጎሪዎች ክሊክ እያደረጋችሁ ማየት ነው። እንግዲህ ያለውን ስታተሳችሁን ማየት ትችላላችሁ ማለት ነው።